الله أكبر الله أكبر ተመልካቾቻችን አሰላሙ አለይኩም ወራህመቱላሂ ወበረካቱ እንደምሰምታችኋል በቢላል ኮሙኒኬሽን እየተዘጋጀ በኢቢኤስ ቴሌቪዥን ጣቢያ የሚቀርብላችሁን የቢላል ሾው ቴሌቪዥን ፕሮግራም ተከታተላላችሁ በፕሮግራም ነው ይዘንላችሁ የቀረብነው ሁለተኛው ዝግጅታችን ደግሞ ባህልና ሃይማኖት ምንድናቸው የሚል ነው እንግዲህ ስለ ባህል ስናወራ ባህል ወይንም ካልቸር ብለን የምንለው ርዕሰ ጉዳይ በጣም የሰፋ ነው ከሃይማኖት ጋር ባለው ቁርኝት ወግ ልማድ የማህበረሰቡ ያኗኗር ዘዴ እነዚህ ሁላ በባህል ውስጥ የሚጠቃለሉ ናቸው ሃይማኖት ብለን ስንል ደግሞ በዚህ ባለው ዓለም ውስጥ በመጪው ዓለም እንዴትና በምን መኖር እንዳለብን ከህይወት በኋላ ያለውን ጨምሮ ለምን እንደምንኖር የሚያሳየን መንገድ ነው ሃይማኖት ብለን የምንለው እነዚህን ሁለት የተለያዩ ርዕሰ ጉዳዮች በዛሬው ፕሮግራማችን ነግራችኋለን በእያላችሁበት ሆናችሁ አስተያየቶቻችሁን እየሰጣችሁ ላላችሁላ ምስጋናችን በአላህ ስም ይድረሳችሁ السلام عليكم ورحمة الله وبركاته ይህ ቢላል ሾው በቢላል ኮሙኒኬሽን እየተዘጋጀ በኢቢኤስ ቴሌቪዥን የሚቀርብ እስላማዊ ፕሮግራም ነው በዛሬው ርዕሰ ጉዳያችን ባህልና ሃይማኖት የሚል ርዕስ ይዘን እንወያያለን በዚህ ርዕሰ ጉዳይ ላይ ይመለከታቸዋል ያልናቸው የተለያየ ማህበረሰብ አባላት እዚህ መሃላችን ይገኛሉ በየቤታችሁም ይሄን ፕሮግራም የምትከታተሉ ተመልካቾች በርዕሰ ጉዳዩ ላይ ውይይት እንድታደርጉ አስተያየትም ካላችሁ እንድትደውሉልን እንጠይቃለን የዛሬው ርዕስ ባህልና ሃይማኖት ለምን መወያየት አስፈለገ ባህል እንደ ሃይማኖት ተቀብለን ከእምነታችንና ከማህበረሰቡ ጋር ተቃርኖ እንፈጥራለን በሌላ በኩል ባህልን ማክበርና መጠበቅ እንዲሁም መግለጽ ከሃይማኖታችን መጣላት የሚመስለናለን በሌላ በኩል ባህሉ ከሃይማኖቱ የተደባለቀበትም ሁኔታ አለ እናም ይህን ማጥራት ባህልና ሃይማኖታችን እርስ በርሳቸው ባልተቃረነ መልኩ ተደጋግፈው እንዲሄዱ ግንዛቤ መፍጠር ነው የዚህ ፕሮግራም ዋንኛ ዓላማ ባህል ስንል ምን ማለት ነው ሃይማኖት ስንል ምን ማለት ነው በውይይቱ መልስ የሚያገኝና የምንወያይበት ቢሆንም ባጭሩ በዚህ መልኩ ብንገልጸው የህብረተሰብ ያኗኗር ዘዴ ወግ ልማድ እምነት ዕውቀት ባህሪን የሚያጠቃልል ራሳቸውና ዓለምን የሚገልጽበት ነው ባህል መንፈሳዊና ቁሳዊ ባህልም ተብሎ ሊከፈል ይችላል ሃይማኖትስ የሰው ልጅ በዚህ ምድር በመጪው ዓለም ማለትም ከህይወት በኋላ ያለውን ጨምሮ እንዴት መኖርና ለምን እንደሚኖር የሚያስተምረንና የሚመራን ስርዓት ነው በዚህ ውይይት ትኩረት አድርገን የምንወያይበት ጉዳይም ባህልና ሃይማኖት የሚለው ርዕስ በአንድ በኩል እጅግ የሰፋ መስሎ የትኛውን አንስቶ የትኛውን መተው እንደሚቻል ይቸግራል በሌላ በኩል በዚህ ርዕሰ ጉዳይ ላይ ምን ይወራ ይሆን የሚል ሐሳብ ያስነሳል እናም የምንወያይበትን ትኩረት አቅጣጫ እናስቀምጥ ስለ ባህል ስናወራ ከሰው ልጅ ስብዕናና ህልውና ጋር ፍጹም የሚቃረኑ ልማዶችን እንደ ባህል ወስደን አናነሳም በዚህ መሰረት የሚከተሉት ነጥቦች ይነሳሉ ባህል ከሃይማኖት ጋር ሳይቃረን በጎ ባህላዊ ሴቶችን እየተከበሩና እየተጠበቁ ከሃይማኖት ጋር ህብር ሆነው የሚዘልቁት እንዴት ነው ለምሳሌ ባህላዊ አለባበሳችን ከሃይማኖታችን ጋር ሳይጋጭ እንዴት መገለጫችን ሊሆን ይችላል ይሄ አንዱ ነጥብ ነው በሌላ ምሳሌ እንደ ሃይማኖት ሳይሆን እንደ ባህል የሰላምታ አሰጣጥ ተሳስቦ የመጫወት የመጠያየቅ ባህል አለ
ይህ ከእምነታችን ጋር ሳይጋጭ እንዴት ልንገልጸውና ልንጠቀምበትስ እንችላለን? ሃይማኖትን እንደ ባህል መቀበል እንችላለን? ከተቀበልንስ በአንድ ማህበረሰብ ሃይማኖታዊ መገለጫዎች የዚያ ማህበረሰብ መገለጫ የሚሆኑት እንዴት ነው? ይህም በምሳሌ ለመግለጽ በእስልምና አለባበስ አንዱ መገለጫ ነው። ነገር ግን አንድን ማህበረሰብ የሚገልጽ ልማዳዊና ባህላዊ አለባበስ ኢስላማዊ አለባበስ አድርጎ መቀበል አለ። በሌላ መልኩ ከኢስላም የማይቃረኑ ባህላዊ የአንድ ብሔረሰብ አለባበስ እንደ ኢስላማዊ አለባበስ ያለመቀበል አስተሳሰብ አለ። በእርግጥ ባህላዊ ቢሆንም የውጭውን እስላማዊ በቅርብ ያለውን ባህላዊ የማድረግም አስተሳሰብ ይታያል። ባህልና ሃይማኖት በጎ አስተሳሰብን፣ መልካም ስብዕናን፣ የማህበረሰብን አንድነት እንዴት ተደጋግፈው መፍጠር ይችላሉ? ከሞራልና ከሰው ልጆች ስብዕና የማይጻረሩ እስላማዊ መሰረቶችን የማይጋፉ ማንኛውም አስተሳሰብና ድርጊትን ኢስላም እንደሚቀበል ይነገራል። ይህ ማለት ምን ማለት ነው? ዋነኛ ትኩረታችን ይሄ ነው። ከዚህ ውጭ ሌሎች ከዚህ ጋር የተያያዙ ነገሮች መነሳት አለባቸው የምንላቸውንም ጉዳዮች አንስተን እንወያያለን። መልካም ውይይት እንደሚሆን ተስፋ አድርጋለሁ። ስለዚህ ውይይታችንን የምንጀምረው እስቲ ባህልና ሃይማኖት ስንል ምን ማለት ነው? ሃይማኖቶች በሙሉ በአንድ ፈጣሪ የማመን ሁኔታ አላቸው። አተረጓጎማቸው የተለያየ ቢሆንም እምነት ስንል ቅድም እንዳነሳው እንዴት መጣሁ የት እሄዳለሁ የሚለውን ለመመለስ የምንፈልገው ፍለጋ ውስጥ የምናገኘው ሃይማኖት የሚሆነው እስልምናም አንዱ ነው። ከዓለም ካሉት ሃይማኖቶች አንዱ ነው እና በእምነት ከወሰን በሰው ልጅ ነው የምንነጋገረው። ሁለት ነገር ሁሌም እየተደባለቀ አንዳንድ ጊዜ ያስቸግረናል። እስልምና ላይ ብቻ ፎከስ ማድረግ እና አጠቃላይ ግንዛቤ ማግኘቱ ላይ የሚመጣ ችግር ይመስለኛል። እስልምናን ከወሰነው ድንጋጌዎች አሉት፣ ህጎች አሉት። እና خلقناكم شعوبا وقبائل لتعارفوا ان اكرمكم عند الله اتقاكم ልዩነቱን አላህ ፈቅዶልናል። ከዛ ነው የምንጀምረው። የባህል ምንጮችን አላህ ፈቅዷል። ሰው ልጅ ከተፈጠረ በኋላ ነው ቁርአን የወረደልን። ያንን ሁኔታ አላህ ተቀብሎልናል። እሱ ራሱ የደነገገው ነው። ልዩነቶችን ፈቅዷል ማለት ነው። እምነት ስንል በእስልምና እምነት ስንል መሰረታዊው ላይ ነው። የተከለከልነው አለ፣ የተፈቀደልን አለ፣ መሐል ላይ የተተውነው ነገር አለ። በተተውነው ላይ የምናስኬደው ነገሮች ሁኔታ ስንወስድ በባህላችን እኔ በአጠቃላይ የኔ እምነት ጂኦግራፊክ ዲተርሚኒስት ነኝ። በቦታ ነው ባህል ይፈጠራል ብዬማም ነው። የቆላው የቆላ ነው፣ የደጋውም የደጋ ነው። እነዚህ ናቸው አሁን ልዩነቱን አበላሉን፣ አለባበሱን፣ አኗኗሩን በሙሉ የሚመሰርቱት ኑሮ ነው። ኑሮን ይመስላል ይባላል። ኑሮ ውስጥ ነው ሃይማኖቱ ያለው። የሚቃረነው ነገር በኑሮ ውስጥ የሚያደርገው ድርጊት ውስጥ ሃይማኖትን የሚቃረን ነገር ከሆነ حرام ይሆንበታል፣ ይከለከላል። የማይቃረን ከሆነ ሙባህ ነው፣ የተፈቀደለት ነው፣ ይተቀምበታል ማለት ነው። ሃይማኖት ሲባል ይሄ ዌስተርን ዲፊኒሽኑን ስናየው ፐርሰናል ወይንም ይሄ ውስጣዊ በሰውና በአምላክ መካከል የሚደረግ ግንኙነት ነው፣ ውስጣዊ ማለት ነው። እና እንደዚህ ስናረጋው ሃይማኖት ምናልባት ባህል ጋር ላይ ደርስ ይችላል። እስልምና ግን እንደዚህ አይደለም ዲፋይንድ የሚደረገው። ዲን ነው እስልምና፣ ሃይማኖት ሳይሆን ዲን ነው ማለት ምን ማለት ነው? የህይወት መንገድ ነው። የማይነካው ቦታ የለም ማለት ነው። ባህል ደግሞ ዲፊኒሽን ውስጥ እንደ ከትንታኔ ውስጥ ስናየው ማለት ነው ባህልን ራሱ ኦልሞስት ሰዎች የዕለት ተዕለት ህይወታቸውን ከራሳቸውም ጋር ከሰውም ጋርም ሆነ ከማህበረሰብ ጋር የሚያካሂዱት መንፈሳዊ የሆነ ቁሳዊ ግንኙነት ነው ባህል የሚባለው። ስለዚህ እስልምናና ባህል እስልምና እርግጥ ነው በጣም ቁርኝት አላቸው። እርግጥ ነው ግን ባህል ቼክ መደረግ ያለበት እንደ እሳቸው አባባል በእስልምና ነው። ምክንያቱም እስልምና ይሄኛውን ስታንዳርድ ካልተሰጠ ነው፣ ይሄኛውን ዲፊኒሽንን ካልተሰጠ ነው በስተቀር የህይወት መንገድ ነው የሚለው ዲፊኒሽን ካልተሰጠ ነው በስተቀር ባህልንም ቼክ ማድረግም አቅምም የለውም በዲፊኒሽኑ መሰረት። ግን እስልምና ምንድነው? የህይወት መንገድ ነው። ስለዚህ ባህል ቼክ መደረግ አለበት። ይህ የባህል ብያኔ ከእስልምና አንፃር በፊት ከነበረው አስተሳሰብ የተለየ ነው። ለብቻው ሃይማኖት ባህል ለብቻው ራሱ የሚገለጽበት ነው እያልከኝ ነው?
እንደዛም ሳይሆን እኔ ያልኩ ያለሁት ምንድነው ሁለቱ ጥብቅ ቁርኝት አላቸው ነው በመሰረቱ ራሱ እኮ ሰዎች የመጡት ከአላህ ነው አይደል ሲነሳ ራሱ ማለት ነው የእውቀት ምንጩ አላህ Subhanahu Wa Ta'ala ነው በእስልምና ውስጥ ማለት ነው የእያንዳንዱ የዕለት ተዕለት ሰዎች እኮ ምንም የማያውቁ ሲሆኑ እኮ ነው አላህ Subhanahu Wa Ta'ala ያስተማራቸው ስለዚህ መሰረቱ እንደዚህ የሰው ለሰው የእንቅስቃሴዎች ሁሉ ፋንዳሜንታል በዚህ እንትኑ ምንድነው ምንጩ አላህ ነው ግን ሰዎች በሂደት የሚጨምሩበት ነገር አላቸው በሰይጣንም ይሁን እንደ ሃይማኖታዊ እንትን ስንል ወይንም በራሳቸው አስተሳሰቦች የሚጨምሩት ነገሮች አሉ ምናልባትም እንግዲህ በአሁን ሰዓት ተርሙ ይሄ ከሆነ ልማድ የምንለው ተርሙ ምናልባት ቃሉ ይሄ ከሆነ ልማድ የምንለው ሊሆን ይችላል እንጂ ግን መሰረቱ ራሱ እኮ ከአላህ ነው ባህል ራሱ እኔ የሚታይ ምክንያቱም ሰዎች የተነሱት ከአላህ ስለሆነ ማለት ነው ግን ምንድነው የሆነ ይሄ ነገር ከአላህ ነው ይሄ ነገር ከአላህ አይደለም ለማለት ግን የግዴታ ስታንዳርዱ ያስፈልጋል which is ሸሪዓ የምንለው ማለት ነው ካልቸር ወይንም ባህል የሚለውን ከዛ በነሳ ካልቸር ወይንም ባህል የሚለውን አንትሮፖሎጂስቶች ወይንም የሰው ልጅ አኗኗር ዘዴን የሚያጠኑ ባለሙያዎች አንትሮፖሎጂ እንደ ዲሲፕሊን ሆኖ አንትሮፖሎጂ የጥናት ምርምር ሆኖ እስከወጣ ድረስ ካልቸር ለሚለው ወይንም ባህል ለሚለው ምንም አይነት ዲፊኒሽን ወይንም ትንታኔ ሊሰጡ አልቻሉም አንትሮፖሎጂስቶች እንደውም በ1952 እንደ አውሮፓውያን አቆጣጠር አልፍሬድ ክሮበር እና ስላይደል ኮልክሆን የሚባሉ ሁለት አሜሪካውያን አንትሮፖሎጂስቶች ባህል ወይንም ካልቸር ለሚለው አንድ ዲፊኒሽን ሳይሆን ወይንም አንድ ትርጓሜ ሳይሆን 160 የሚሆኑ የተለያዩ ዲፊኒሽኖችን ሰጥተዋል አስቀምጠዋል እስካሁን ድረስ በአንትሮፖሎጂ አጥናን ወይንም በአንትሮፖሎጂስቶች መካከል ስለ ካልቸር ወይንም ለባህል የተሰጠ ይህ ነው የሚል አንድ አይነት እሳቤ ወይንም አንድ አይነት ትርጓሜ የለም ነገር ግን በ1992 ጆን ብሎድሌይ cultural anthropology tribes states and global system የሚል የጥናት ጽሁፍ ጽፏል በዛ ላይ አሁን ያሉ አንትሮፖሎጂስቶች የተቀበሉትን አስተሳሰብ ወይም ትክክለኛ ለሆነ ወይም በጣም የሚያቀርብ ካልቸር ወይም ባህል ለሚለው ትርጓሜ ሰጥቷል ያ ምንድነው አንድ ባህል ሲፈጠር ሶስት ነገሮችን ይይዛል ይላል ጆን ቦርሌይ አንትሮፖሎጂስት ነው ሶስት ነገሮችን ማጠቃለል መያዝ አለበት በትንሹ አንደኛው ሰዎች የሚይዙትን ወይ የሚያምኑትን ነው when ሰዎች what the people think ሰዎች ከሰዎች አስተሳሰብ ምንድነው የሚያስቡት ህይወታቸውን ለመምራት ይህ ነባራዊ ህይወታቸውን ለመምራት በመድር ላይ ያለውን ህይወታቸውን ለመምራት ምን ያስባሉ የሚለውን ይይዛል ሁለተኛው what they do ምንድነው የሚተገብሩት እና ሶስተኛው the material products they produce ምን አይነት ነገሮችን ነው ወይንም ቁሳቁሶችን ነው የሚያመርቱት የሚለው ባህል አጠቃላይ ይሄንን የጆን ቦርሌይን ትርጓሜ ስንወስደው ባህል ማለት የሰው ልጆች በተለያየ አቅጣጫም በተለያየ ቦታም ሊገኙ ይችላሉ ለክ አላህ Subhanahu Wa Ta'ala ህዝቦች አድርገን በኩዛችን ለዋይተን ፈጠርናቸው እንደሚለው በተለያየ ቦታም በሚኖርበት የተለያዩ ሰዎች እንደሚኖርበት አካባቢ የሚያደርጉት ወይም የሚፈጥሩት እሳቤ ልምድ ወግ እና እንደ መገልገያነትና ለራሳቸው ጥቅም እንደ አየር ንብረታቸው ወይንም እንደ ጂኦግራፊ አቀማመጣቸው እንደ መገልገያነት ሊጠቀሙበት የሚችሉ ማቴሪያሎች ስብስብ ውጤት ማለት ነው ካልቸር ወይንም ባህል ስለዚህ ይሄንንም ስንመለከተው ሃይማኖትንም ወይንም እምነትንም ይይዛል እምነትና ሃይማኖት ይለያያል እምነት ለምሳሌ ይሄንን ነገር እነሱ የሚያምኑበት አይነት አመለካከት አለ ሊያምኑ ይችላሉ እንደ ሃይማኖት ግን አድርገው አይዙትም ስለዚህ የነዚህ ውጤት አሁን የተናገርኩት ውጤት አንድ ላይ ስንደምራቸው ባህል ወይንም ወግ የሚለውን እሳቤ ይዛል
ወደ ኢስላም ደረጃ ስንመጣ ወደ ኢስላም አካባቢ ወይንም ወደ ሸሪዓ ስንመጣ ሸሪዓ እንደ ባህልን እንደ አንድ የህግ ምንጭ አድርጎ ነው ያስቀመጠው ወይንም ዑርፍ ብሎ ነው ያስቀመጠው የሸሪዓ ህግ ምንጮች አሉ የመጀመሪያ ደረጃ ህግ ምንጭ አለ ሁለተኛ ደረጃ የህግ ምንጭ አለ ሶስተኛ ደረጃ የህግ ምንጭ አለ የመጀመሪያው ቁርአንና ሐዲስ ነው ከዛ በኋላ ኢጅቲሃድ ቂያስ ኢጅማዕ አለ ከዛ መስላሐት المرسلة الاستحسان ከዛ ዑርፍ ወይንም ካልቸር ብሎ መጣዋል ያ ካልቸር የሰው ልጆች አላህ Subhanahu Wa Ta'ala ከፈጠራቸው በኋላ በአናኗራቸው ሊፈጥሯቸው የሚችሉ ባህሎችን ወንም ሊፈጥሩ እንደሚችል እስላም መጀመሪያ ያቃል ወንም አላህ Subhanahu Wa Ta'ala ያቃል ኑሯቸውን በዚህ ዓለም ለመግፋት አንዳንድ ነገሮችን ሊፈጥሩ እንደሚችሉ ያቃል ግን ከፈጠሯቸው አላህ ሟልቶ ሰጥቷቸዋል በራሳቸው ከፈጠሯቸው ደግሞ የተወሰነውን ያጸድቃል የተወሰነውን ደግሞ እንደ ባህል አይቀበሉም ስለዚህ እንደ ሃይማኖት ካየን እና ሁለቱንም ካልቸርንም እና ሃይማኖትን ምን እናጠቃለን ስንሆን ሃይማኖት በትርጓሜ አንፃር ሰፊ ነው ባህልንም ውስጡ ያጠቃልላል ባህል ግን ሃይማኖትን አያጠቃልልም እምነትን እንጂ እዚህ ላይ ነው እኔና አስተያየት የምሰጠው አሁን ሙስጠፋ እንደሚለው አሁን መነሻችን ላይ እንደተናገርነው ባህል ሃይማኖትን ያጠቃልላል የሚል ነገር ተናግረናል እምነትንም ያጠቃልላል እኔ የእንግሊዘኛውን ቃል ወይ በእምነት ወይ በሃይማኖትን ተካው እንደሆነ አላውቅም አሁን አንተ በሰጠው ብያኔ መሰረት ሰዎች ያምናሉ የሚተገብሩት ከሆነ የሚይዙት ከሆነ እንደ ሃይማኖት ይቆጠራል የሚል አገላለጽ ተጠቅመዋል ይሄን እንዴት አድርገን እንደምንለየው አላውቅም ነገር ግን ሃይማኖትንም ባህልንም የሚይዝ ነው በእንትኑ በብያኔው ባህል ስንል አሁን በሙስጠፋ ደግሞ ከእስላማዊ የሸሪዓ ህግ አንፃር ሃይማኖት ባህልን ያቅፋል ያ ማለት ቀደም ሲል ከገለጽነው ሃይማኖት ባህል ስላለ ካልነው አስተሳሰብ ጋር የተለየ ነው ቅድም አብይ ሲናገር በእስላም ይህኛውን አስተሳሰብ በተለየ መልኩ ነው የሚያየው እና ከዛ ጋር የመሳሰል ነገር አለ እዚህ ጋር ትንሽ ጥርት ያለች ነገር እንይና ከዛ እንመጣበታለን እኔ እዚህ ጋር ሁለቱ መለያየት ብዙ አልገባኝም ምክንያቱም ከመጀመሪያ እስቲ የባህልን አመጣጥ ስናይ ማለት ነው ባህል ማለት ለኔ አመለካከታችንም እና ከኢንቫይሮመንታችን አዳፕት የምናደርገው ነገር ነው ለምሳሌ እኛ ሀገር የአየር ሁኔታው ትንሽ እንዴት ነው ሁለት አይነት ሞዴሬት የሆነ ስለሆነ ወይና አደጋ ያ ይባላልሽ እና ያ ስለሆነ ላይት የሆነ ነገር ልንለብስ እንችላለን ሰሜን አካባቢ ስንሄድ ደግሞ ያለባበስ ስታይላቸው ለየት ያለ ነው ወፈር ያለ ነገር ሙቅ በጣም ብርድ ስለሆነ ምናምን ወደ አረባካ ወደ ምስራቅ ስንሄድ ደግሞ ላይክ ወይነጥ ያለ ነገር ወይ ካየሩ ጋር የሚሄድ ነገር ነው የሚደረገው ያ እንደ ባህል ይቆጠራል ምክንያቱም ኢንቫይሮመንታቸውን አዳፕት አድርገው ስለሚኖሩ እና የምዕራቡ ባህል እንላለን የምስራቁ እንላለን የሰሜኑ እንላለን በዛው አመጋገብ ስታይላችን እኛ ሀገር ምንም መገብ አብዛኞቻችን እንጀራ ሊሆን ይችላል ምክንያቱም ጤፍ በብዛት ስለሚመረጥ ሌላው ሀገር ሩዝ ሊሆን ይችላል ያ ራሱ ያመጋገብ ስታይላቸው ከሆነ ባህላቸው ነው ኢንቫይሮመንታቸውን አዳፕት አድርገው ስለሚኖሩ ነው እና እኔ ተፈጥሮአዊ ነገር በጣም ብዙ አለው ባህር በጣም ብዙ ከተፈጥሮ ጋር ተያይዘ ማለት እኛ አካባቢያችንን መስለን አካባቢያችንን ለምደን ስንኖር እንደ ባህላችንን ይዘዋለን ያ ራሱ ባህል ነው ሌላው ሁለተኛው ደግሞ ምንድነው ያው እንደ አመለካከቶቻችን እምነቶቻችን ማለት ነው እዚህ ጋር ብዙ ልዩ እኔ ትንሽ ኮንፊውዝድ ሆኛለሁ እምነትና ሃይማኖት እምነቶቻችንን ወደ ሃይማኖት ነው የምናሳድገው ብዙ ጊዜ የምናምንበትን ነገር ወደ አምልኮት ስንቀይራቸው ነገር ነው ብዙ ጊዜ መሰለኝ እንደ ሃይማኖት የሚቆጠረው እኔ በሚመስለኝ ካልሆነ እምነትም ሆነ ሃይማኖት ብለን ብንከፍለው በየትኛውም ብንሄድ ማለት ነው አመለካከቶቻችንን እምነቶቻችንን እንደ ባህል
ልክ እንደ ኢንቫይሮንመንታችን አዳፕት አድርገን እንደምንኖረው እምነቶቻችን የህይወት ዘይቤዎቻችን ሲሆኑ ወደ ባህል ይቀየራሉ እኔ ያን ነው ማምነው እምነቶቻችን አፕላይ ማድረግ ስንጀምር ዴይ ቱ ዴይ ላይፋችን ውስጥ ያ እንደ ባህል ይቆጠራል ልክ ኢንቫይሮንመንታችንን አዳፕት አድርገን ወደ የህይወት ዘይቤ እንደምንቀይረው ማለት ነው ስለዚህ ይያዙብኛል ባህልን እምነት ውስጥ እናገኘዋለን ምክንያቱም እምነቶች አንዳንድ ብዙ ጊዜ ያው ከእምነቶች ካሏቸው መሰረታዊ ምንድነው ፕሪንሲፕሎች እስካልወጡ ድረስ ሪኮግናይዝ የሚያደርጓቸው ባህሎች አሉ ያኔ ባህሎችን እናገኛቸዋለን እምነቶች ውስጥ ማለት ነው እኛ ደግሞ እምነቶቻችን የህይወት ዘይቤዎቻችን ሲሆኑ ደግሞ ወደ ባህል ይቀየራሉ ባህሎቻችን ይሆናሉ እኔ ሁለቱ አንድ ላይ ተሳሰሩ ናቸው መከፋፈሉ ይባስ ኮንፊውዥን ውስጥ ማለት ለኔ እንደገባኝ እንደዛ ነው እየተከታተላችሁ ያላችሁት በቢላል ኮሙኒኬሽን እየተዘጋጀ የሚቀርበውን ቢላል ሾው ነው ርዕሰ ጉዳያችን ባህልና ሃይማኖት ነው ቀደም ሲል ባህል ምን ማለት ነው ሃይማኖት ምን ማለት ነው ጠቅላላ ያሉ ሐሳቦች ተሰንዝረዋል በዚህ ቤት ውስጥ ልንወያይ የምንፈልገው ግን በጣም በጠበበ መልኩ ኢስላም ባህልን እንዴት ነው የሚያየው ከዚህ አንግል ብቻ እንመለከታለን ውይይታችን ይቀጥላል አሁን የምናነሳው ባህል እንዴት ነው ከሃይማኖት ጋር ሊጻረር የሚችለው እንዴት ነው ሊጋጭ የሚችለው በዚህ ሐሳብ ዙሪያ እንወያይ ምንድነው አሁን እምነቶች ወይም ሃይማኖቶች በኮቴሽን ውስጥ አሁን ወርልድ የሚጠቀመውን ሚኒንግ እና ለእስላም የተሰጠው ዴፊኒሽን እና ሌሎች ደግሞ እምነት የተረጎሙ አካላት ልክ የእስላምንም ዴፊኒሽን በዛው መለኪያ ነው የሚለካው አሁን ችግሩ እዚህ ጋር ነው የሚመስለኝ ስለዚህ ለሌሎች እምነቶች የተሰጠው ትርጉም በዛው ልክ ጠቦ ለእስላምም ተሰጥቶታል አሁን ትልቁ ግዙፉ ችግር የሚመጣው እዚህ ጋር ነው እቺን ነገር ምናልባት ካስተካከልን ከዛ በኋላ ባህልና እምነት የቱጋ ይገናኛሉ የቱጋስ ይለያያሉ የቱጋ ይቃረናሉ ሲቃረኑስ ምን መፍትሄ መደረግ አለበት የሚለው ነገር በጣም ክሊርሊ ማግኘት እንችላለን እስላም ቀደም አቢ እንደተናገረው ዲን ነው ዌይ ኦፍ ላይፍ ነው በቃ በህይወታችን ውስጥ ምንም ማይነካው ማይዳስሰው ነገር የለም ነው ፖለቲክሱ ውስጡ ላይ አለ ስፒሪቹዋል ላይፍ ይሄ እምነት አሁን በኮቴሽን ውስጥ ሃይማኖት የምንለው ደግሞ አለ ኢኮኖሚው አለ ውስጡ ላይ ማህበራዊ ላይፉ አለ ህጉ አለ ወይ ሁሉም አለ እስላም እንግዲህ ስንል እነዚህን ዌይ ኦፍ ላይፍ ነን ስንል ለሁሉ የሚያስፈልገው ነገር ለምድር የሚያስፈልጋት ነገር በሙሉ እስላም ኢንክሉሲቭ ነው ማለት ነው በዚህ አይነት መልኩ ምን ተረጉም ከሆነ እና አሁን ወርልድ ደግሞ ዓለሙ ደግሞ ግሎቡ ሃይማኖቶችን የሚተረጉሙበትን እምናይ ከሆነ በጣም ትልቅ ቫሪዬሽን ነው የምናገኘው መሃሉ በጣም ሰፊ ይሆናል ማለት ነው ይሄን ነገር ካስተካከልን በኋላ ነው ልናወራ የምንችለው ስለዚህ ያው ይሄን ነገር ለማስተካከል ጊዜም ስለሚፈጅ እስላም እና ባህል ብለን እንግዲህ አሁን መተሃል ወደዛ ማውራት ያለብን ይመስለኛል ባህልና እስላም የቱ ጋር ይገናኛሉ አሁን በእስላም ውስጥ ከተሳሳትኩኝ ታረማለሁኝ ሙዓመላትና ዒባዳት የሚባሉ ነገሮች አሉ ዒባዳት የሚባሉት ነገሮች ሁሉም ፊክስድ ናቸው አይቀያየሩም በቃ ማለትም ናቹራል ሎውስ ናቸው ህጎች ናቸው ደንቦች ናቸው በእነሱ መሰረት ትሄዳለህ ትገዛለህ ፍሬምወርኮቹ ማለት ነው ሙዓመላት የምንላቸው ነገሮች ደግሞ ዴይ ቱ ዴይ ስናረግ አሁን በሪፒቲሽን ልክ እንደ አዳው ማለት ነው ያለባበሳችን ሊሆን ይችላል አበላላችን ሊሆን ይችላል ኢቭን አነጋገራችን ሰላምታችን ሊሆን ይችላል እነዚህ ነገሮች ሙዓመላት ውስጥ ይገባሉ እዚህ ጋር ነው አሁን ሊንኬጁ ሊኖር የሚችለው ባህል ጋር ስንመጣ ባህሉ ከእስላም ፍሬምወርክ ውስጥ ወጥቷል ወይ አልወጣም ወይ ያው እስላም ፍሬምወርክ ነው የሚዳኘው ሊንክ ያለው እዚህ ጋር ነው ሙዓመላት ውስጥ ነው የሚገባው የዴይ ቱ ዴይ አክቲቪቲያችን ውስጥ ነው የሚገባው እዚህ ጋር የሚቃረንበት ነገር ካለ ወይ የሚጣላበት ነገር ካለ ኦሬዲ ኤግዚስት የሆነው ሎው ስላለ ፍሬምወርኩ ስላለ በዛ አይነት መልኩ ልንዳኘው እንችላለን ተቃርኖዎችንም እዚህ ጋር ነው ልናገኝ የምንችለው ከህጉ አንፃር ነው ልናገኘው የምንችለው ቅድም ተብሏል ያርድስቲክ አለን መለኪያ አለን በዛ መሰረት እንለካዋለን ተቃርኖንም ክሊርሊ እናገኘዋለን ስለዚህ ባህል የሆኑ እስላማዊ ስቴቶች አሉ እንደ ባህል ሆኖ በጣም እንደ በሪፒቲሽን ብዛት ባህል ሆኖ ደግሞ እስላም ያልሆኑ ነገሮች እንደ እስላም የሚቆጠሩ ነገሮች ደግሞ አሉ ያኔ ይቃረናል ማለት ነው ባህል ሆነው
ከእስላም የሚቃረኑ ሆነው እንደ እስላም ከተቆጠሩ እዚህ ጋር ነው ቫሪዬሽኑን የምናገኘው ምናልባት በኋላ አመለሳለሁኝ እቺን ለማለት ነው ወሰላሙ አለይኩም ወራህመቱላህ አሁን የምናነሳው ነጥብ ባህል ከሃይማኖት ጋር በምን ሁኔታ ነው ሊቃረን የሚችለው እንዴት ነው የሚቃረነው የሚለውን ጥያቄ አንስተን እየተወያየን ነው አላህ Subhanahu Wa Ta'ala የሰው ልጅን አክብሮታል የሰው ልጅን በሚያከብርበት ሰዓት ላይ ሰብእናን ነው ረሱል አለይሂ ሰላቱ ወሰለም መካ ላይ ሲያደርጉ የነበሩት የመጀመሪያ ስራቸው ሰብእናን ነው የሰው ልጅን ሰብእና መገንባት ነው ስለዚህ የሰው ልጅ ፈጣሪ ከፈጠራቸው የተለያዩ ፍጥሯን የተከበረ መሆኑ እና የአይምሮ ባለቤት መሆኑ ነገሮችን ከሌሎች ፍጥራኖች በተለይ ደግሞ ከእንስሳት ለይቶ እንዲተገብር መደረጉ ነው እነዚህ ባህል ተደረጉ በራሱ እሳቤ ወይንም በራሱ ልምድ ወይንም ወግ ቀደም እንደ ጆን ቦርሌይ ባስቀመጠው መሰረት የሰው ልጅ እሳቤ ግኝት ሙከራ የህይወት ልምድ ተሞክሮ ውጤቱ ናቸው ብያለሁ ካልቸር በዛ ውስጥ ያንን እስላማዊ እሳቤ ወይንም የእስላማዊ ፕሪንሲፕል የሚጋፋ ከሆነ እስላምን ይቃረናል ባህል የሰው ልጅ ተከብሯል ብሎ የተናገረበትን የሚጋፋ ከሆነ ነው ለምሳሌ እርቃንን የሰው ልጅ መጀመሪያ አላህ Subhanahu Wa Ta'ala አደምንና ሐዋን ሁለቱን የሰው ልጆች መገኛዎችን ከፈጠረ በኋላ ልብስ አድርጎላቸዋል አይደለም እንዴ ሀብረተ ገላችሁን የሚሸፈንባችሁ ነገር ብሎ የሰጣቸው ከዛ ውጪ ሌሎችን ፍጥረት ስንመለከት እርቃን ሊሆኑ ይችላሉ ያንን ክብር ሰጥቷቸው ሳለ እርቃናችንን እንሄዳለን የሚል ከሆነ ይሄ የሰው ልጅን ክብር ስለተጣሰ ሃይማኖትና ባህል ይቃረናል ማለት ነው ሃይማኖትና ባህል እንደገና ሊቃረኑ የሚችሉት ቤዚክ ፕሪንሲፕል እስላም እንደ ሰው ልጅ ወንም እንደ እምነት ያስቀመጣቸው 1 2 3 4 እያለ የጠቀሳቸው ወጎች አሉ እነዛን ወጎች የሚቃረኑ ከሆነ ነው ለምሳሌ የሰው ልጅ እኩል ነው በእስላም እይታ የሰው ልጅ እኩል ነው የሰው ልጅ እኩል እስከሆነ ድረስ በአንድ ባህል ላይ የተወሰነን ብሔር ከፍ ማድረግ የተወሰነን ብሔር ዝቅ ማድረግ የሚታይ ከሆነ ከእስላማዊ ወግና ስርዓት ጋር የሚቃረን ስለሆነ ባህልም ቢሆን እና እንትናርገዋለን ወድቅ እናደርገዋለን ከዚህ በተጨማሪ ብዙ ነገሮችን መጥቀስ ይቻላል ስለዚህ በአጠቃላይ እኔ ስመለከተው እንደ ኢስላሚክ ኮንሰፕት ስመለከተው ሃይማኖት መጀመሪያውኑ በፕሪንሲፕል ደረጃ ያስቀመጣቸው እሴቶች አሉ እነዛ እሴቶች በባህል አኳያ ሲመለከቱ ወይንም ባህል እንደ እሴት አድርጎ ያስቀመጣቸው ወጎች አሉ እነዛ ወጎች ከሃይማኖት ፕሪንሲፕል አቅጣጫ ስንመለከታቸው የሃይማኖትን የመጀመሪያ የሰው ልጅን ክብር የሰው ልጅን ከሌላው ፍጡራን አክብረናል የሚለውን ኮንሰፕት የሚጣረስ ከሆነ ባህልና ሃይማኖት ይቃረናሉ የሚለው እስልምና መሰረት ነው ብለናል ከመሰረቱ ጋራ ያለ ዝምድና ነው አሁን አተረጓጎም ችግር አለ ኢባዳትና ሙአመላት ወንድሜ እነዚህ መሰረታዊ ሁኔታዎች ናቸው እነዚህን ስንተረጎማቸው የሚመጣ ችግሮች አለ ባህሉ አይደለም ችግራችን የኛ አተረጓጎም ችግሮች ሊኖር ይችላል ያ እንደ ችግር ዓሊሞቹ ፈትዋ እየሰጡበት የሚፈቱት ይሆናል መጥፎ ባህል ከሆነ መጥፎ ባህል ነው ባህል የባህል ሰው ነኝና መጥፎ ባህል የሚባል ነገር የለም የሰው እንቅስቃሴ ውስጥ ጥሩም መጥፎም አንድ ላይ ነው መጥፎ ልምድ ያልነው ነው አሁን እናስተካክል ምክንያቱም በአጠቃላይ ባህልን ስንል መጥፎ ነው የሚከብድ ነገር ነው ስብናዬን በሙሉ የሚነካ ነውና መጥፎ ልምዶች ሊኖረው ይችላል አንድ ባህል ያንን መጥፎ ልምዶች ነክሶ ማውጣት ነገር ነው ያርድስቲኩን ስታንዳርዱን አምጥተናል ቁርአንና ሐዲስ ነው በእነሱ መሰረት አሁን ያተረጓጎም ላይ እንጣላለን እዚህም እንጣላ ይሆናል ያተረጓጎም ነው መሰረቱ እንዳለ ሆኖ ባተረጓጎም ሊኖር የሚችለውን ችግር በእውቀት መፍታት ነው ብዙ በመከራከር ብዙ በመወያየት የምንፈታው አይነት ይሆናል አንድ ችግር ሲመጣብን ወደ ምንጩ ነው የምንመለሰው ቁርአንና ሐዲስ እዛ ላይ ምን ተብሏል ከዛ ጋራ አሁን ቂያስም ያለው አመጣጡን ማወዳደር የምንችልበትን ሁኔታ ኢጅማዓንም እንደዛው የምናይበትን ሁኔታዎች ከዛ ጋራ ያይዘን ነው የምናየው
እና መጥፎ በእስልምና ከስብዕና ጋር የሚጣላ እንደረምት ነው ማለት የሚጣላ ነገር የለም አላህ ሲሰጠን ጥሩውን ነው የሰጠንና ሃይማኖት ጋራ ከእስልምና ጋር የሚጣላ ነገር የለም የምንፈጥረው እኛ ነን ከመሰረቱ ስንወጣ የምንፈጥረው ችግር ነው እንጂ ባህሉም አይደለም ችግሩ እኛ ያለን ግንዛቤ የሚፈጥረውን ችግር ከሃይማኖትና ባህል ጋር እንደምናጋጨው አይነት አድርገ ስታመጣው ይቸግረኛል ለመተንተን ስታንዳርድ ሴት አድርገናል ብለናል መሰረታዊ ነገር ላይ ምንም ውይይት አያስፈልገውም የተከለከልነው ነገር አለ ምንም ውይይት የተፈቀደልን ነገር አለ ምንም ውይይት የተተውነው ነገር አለ በሂደት ምንና አላህ እስከ መጨረሻው ድረስ አስተዋውቃቸዋለሁ ብለዋል ዕውቀት አያልቅም በዕውቀት ሂደት ነው የምናልፈው አባቶቻችንን እኛን መስልም ልጆቻችንን እኛን አይመስሉም ብዙ ነገር ይለወጣል መሐል አለባበሳችን አነጋገር ይሄ ኑሮ በሙሉ ዛሬ የተፈጠረ ነገር ነው አዲስ ነው ነገም አላህ ብዙ ነገር ያሳየናል ስለዚህ ከነዚህ ጋራ እስልምና መሰረት አድርገነው ችግር አለው ወይ የለውም ፈትዋ በየጊዜው ይወሰድበታል ብዙ በሳይንስ ችግሮች ላይም ብዙ ውይይቶች ተካሂደዋል አሁን ብለድ ትራንስፊውዥን ይፈቀዳል አይፈቀድም ብዙ ክርክሮች አንስቶ ነበር ብዙም ከስነ ተዋልዶ ጋራ የተነሱ ብዙ ጥያቄዎች አሳልፈናል ለዛም መፍትሄ እየፈጠርን ሞባይል حرام ነው حلال ነው ከራሃ ነው ልንከራከርበት የምንችለው ጥያቄ ነው ምክንያቱም ጉዳት አለው ሞባይል ጥቅሙና ጉዳቱ አመዛዝነን አይ ከጉዳቱ ጥቅሙ ይሻላል ብለን ነው አይደል ሰውነታችንን ይጎዳል የጎዳም ያወቅነው ነው የምንጠቀም አይጎዳም ይጎዳል ክርክሩ አለ አሁንም የልጆችን አንጎል ያበላሻል ይሉናል አጠጋባቸው እንደውላለን ጥቅሙ ጋራ ብዙ ስለተያያዘ የሞባይል መባህል ውስጥ ብንገባ ማአት ነገር ልንናገር እንችላለን አይደል ሞባይል ዓለምን አጥብቧታል አሁን ነገር ደግሞ ስዕል ጋራ እየታየን የምንነጋገርበት ሩቅ አይነት አይሆንም ማለት ነው አላህ የሰጠን ኒዕማ የምናስታርቀው ከመሰረታዊ ጥያቄው ጋራ እያልን ምን ሄደው ነገር ስለሆነ ከተፈጥሮ ጋራ ወይ ከስብና ጋራ የሚጣላ ነገር አይደለም እሱን የምናጣላው ከሆነ እኛንን የምናጣላው እንጂ ዲኑ አይደለም አሁን እየመጣ ያለው አሁን አስተሳሰቦች አሉ ለምሳሌ ከትንሽ ጊዜ በፊት ምናልባት የዌስተርን ተርሙን እንኳን ብንወስድ ሞደርኒዝም አለ አሁን ይመጣ ደግሞ ፖስት ሞደርኒዝም አለ አሁን ሞደርኒዝም ምንድነው እንትኑ ካይንድ ኦፍ የሆነ ገቨርን የሚያደርግ ስታንዳርድ አለ ከፍሮም ዌስት ፖይንት ኦፍ ቪው ነው ዌስተርን ፖይንት ኦፍ ቪው ነው ነገር ስለዚህ እነሱ ሴት የሚያደርጉት ነገር ካልተቀበልክ ምንድነው ሳቬጅ ነህ ወይንም ምን የመሳሰሉት ነው ይባላል ለምሳሌ ኢንዲያ ሀገር ስትሄድ አሁን ህንዶች እንግሊዞች ሲወሩ ህንድን እንትናቸውን እንብርታቸውን አሳይተው ነበር የሚሄዱት ህንዶች እንትኑ ማለትና ሳቬጅ ናቸው ሲሏቸው ነበር አሁን በተቃራኒው ደግሞ ፖስት ሞደርኒዝም መጣና ዌስተርኗ ሚኒስከርት አርጋ ስትሄድ ሺ እንትነው ነች ሳቬጅነቱ ተለወጠው ማለት ነው ስለዚህ እንደዚህ የሆነ ምን እንቀዋለል ከሆነ ማለት ነው እንደዚህ ነገሮች በተለወጡ ቁጥር የሆነ ስታንዳርዳችን ሆነ አስተሳሰባችን የሚንቀዋለል ከሆነ አሁንም በጣም እንትን ውስጥ እንገባለን ኦፍ ኮርስ አንድ ነገር መረዳት ያለብን ምናልባትም ይሄንን ፖስት ሞደርኒዝም ቲንኪንጉን ራሱ ብንወስደው ራሱ ምንድነው የግዴታ አንተ ማለት ላይኖርብን ይችላል የሆነ መጭመቅ ወይንም መጨፍለቅ ወይንም አንድ አይነት የሆነ እንትን ስታንዳርድ መውሰድ ላይኖርብን ይችላል ለምሳሌ ኦፍ ኮርስ አው ከባህል አንፃር ለምሳሌ ወደ ሐመር አካባቢ ብንሄድ አሁን ራቁታቸውን ሄዳሉ የተለያዩ አይነት ባህሎች አሉ ለምሳሌ ኢቫንጋዲ ዳንስ አለ ከኢቫንጋዲ ቀጥሎ የሚመጡ እንትኖች አሉ አሁን እነሱ ሁሉ እንደ ባህል ሊቆጠሩ ይችላል አሁን እሱን እንዴት ነው አሁን እንትን ምንለው ኦፍ ኮርስ ከእስልምና አንፃር ይትክክል አይደለም እንላለን እዚህ ጋር ዲማርኬሽኑ ይኖራል እንትኑ ማለት ነው ኢምፖዝ አይደረግም እስልምናም እንደዚህ አይነት ባህሪ የለውምና ማለት ነው ስለዚህ ይሄ እንትኑንም ራሱ ይሄ የመከራከሪያ ወይንም የአስተሳሰብ አካሄዳችን ራሱ መጤን አለበት የትኛውም ዓለም ላይ ሙስሊሞች አሉ ኢትዮጵያ ውስጥ ሙስሊሞች አሉ ሌላም ዓለም ላይ ሰባቱ ማህጉሮች ላይ ሙስሊሞች አሉ ያ በራሱ ኢስላም ለኔ የሚያሳየ ነገር ኢስላም ለባህሎች ምን ያክል ሪኮግኒሽን እንደሚሰጥ ነው የሚያሳየኝ እንትን እስካልሆነ ድረስ ማለት እምነቱ ኦብቪየስ ነው ስታንዳርድ ነው እዚህ ጋር እስልምና እምነት ነው ስታንዳርዳችን ለባህል ምክንያቱም ቀደም እንደተገለጸው ዌይ ኦፍ ላይፍ ብለናል ስለዚህ እምነቶቻችንን ወደ ህይወት ዘይቤ ስንቀይራቸው ባህል ይሆናሉ ብያለሁ መጀመሪያ ስለዚህ እኔ እንደ ሙስሊም ማለት ነው እስልምና እምነቴ ነው ከዛ ወደ ህይወት እስልምና ያርኩ
ባህሌም ይሆናል ባህሌ ነው ምክንያቱም እያንዳንዷን ነገር ላይ ማለት ነው እስልምና ለእያንዳንዱ ነገር ጋይድ ሰጥቶኛል እንዴት ማስኬድና ምን ማድረግ እንዳለብኝ ስለዚህ ያም ማለት ነው ከራሴ አገር ኮንቴክስት ጋር በማይጋጭ ወይ ለብዙ ነገሮች ፍሌክሲቢሊቲ አለው ኢስላም ለብዙ ነገሮች ለዛ ነው እኔ ሰባት ዓለም ላይ በተለያየ ባህል ሁላችንም እስልምናችን ምን ላይክ ያ በራሱ እኔ ያሳየኛል የእስልምና ለባህሎች ያለውን ከእስልምና እንትን እስካልወጡ ድረስ ማለት ነው ፕሪንሲፕሎች እስካልተጣረሱ ድረስ ምን ያክል መቀበል ማንንም እኮ በጣም እስልምና ትንሽ ኦድ ይፈጽሙ ለባህሎች ፍሌክሲቢሊቲ ባይኖረው እኮ ለመቀበል ይከብዳል ኋላ ደግሞ እምነታችን መልሶ ሁሉንም ሲያያይዘን ደግሞ ታያላችሁ ብዙ ነገሮች ሲያመጣቸው አንድ ላይ ሐጅ ላይ ምን ላይ ያ ሁላ ዳይቨርሲቲ ወደ አንድ መጥቶ ደግሞ ይታያል እና እስልምና ስፋቱ ልዩነቶችንም እስከ ማስተናገድ ነው ልዩነታችን ደግሞ ባህላችን ሊሆን ይችላል ባህሎቻችን ልዩነታችን ነው የተለያየ ቋንቋ የተለያየ ዘር አለ የተለያየ ባህል አለ ያ ምንድነው እንተዋወቅ ነው አንደኛ ነገር የሚተባለው አይደለም እንዴ በዛ ስር በትልቁ እስልምና አለ እንግዲህ ተመልካቾቻችን እስካሁን ስትከታተሉ የነበራችሁት በቢላል ኮሙኒኬሽን እየተዘጋጀ የሚቀርብላችሁን የቢላል ሾው የቴሌቪዥን ፕሮግራም ነበረ ከተለያዩ የዓለማችን ክፍሎች የኢቢኤስ ቴሌቪዥን ጣቢያ ከሚደርስባቸው ማለት ነው የደወላችሁ በዚህ በፕሮግራማችን ላይ አስተያየቶቻችሁን የሰጣችሁን ተመልካቾችን በአላህ ስም አመሰግናለሁ ይህ ፕሮግራም የሚሻሻለው የሚያምረው በእናንተ አስተያየት ነውና ይህ ቢሰራ ይህንን ደግሞ ብታሻሽሉ ብላችሁ የምትሰጡን አስተያየት ካለ በአድራሻችን ልታደርሱን ትችላላችሁ የዛሬው ባህልና ሃይማኖት የሚለው ዝግጅት በዚሁ አላበቃም በቀጣይ ዝግጅታችን የምንመለከተው ነው የሚሆነው ርዕሰ ጉዳዩ ሰፊ ነው ግን ጉዳዩ የሚመለከታቸው አካላት ተገኝተው መፍትሄውንም ጭምር ስለሚያስቀምጡ በቀጣይ ዝግጅታችን ቀጣዩን ክፍል ይዘንላችሁ እንቀርባለን ማመስራጅ ነበርኩኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ اللهم صل على المصطفى نبينا محمد عليه السلام اللهم صل على المصطفى نبينا محمد عليه السلام الله أكبر